አንድን ሀገር የሚያደርገው አንድን ህዝብ የሚያሰኘው ምንድን ነው? የጋራ ታሪክ፣ ባህል ወይስ የጋራ ትግል? እሺ፣ እስቲ ዛሬ አብረን የኤርትራን ልዩ የማንነት ታሪክን መርምር። እንዴት በቅኝ ግዛት እሳት ውስጥ እንደተቀረጸ፣ በከተሞች ውበት እንደታነጸ፣ በሙዚቃ ዜማዎች እንደተዘመረለት እና በማይናወጥ ጥንታዊ የማህበረሰብ ትስስር ላይ እንደቆመ እናያለን። እና ይሄ የጆን ሶረንሰን አባባል በቀጥታ ወደ ዋናው ነጥብ ነው የሚያስገባን። የኤርትራ ማንነት ከጥንት ጀምሮ የነበረ ነገር ሳይሆን ይልቁንም በጋራ በተጋሩ ታሪካዊ ክስተቶች የተቀረጸ ጠንካራ እና በጣም ዘመናዊ አፈጣጠር መሆኑን ነው። ለዛሬው ውይይታችንም መነሻ የሚሆነን ይሄው ሐሳብ ነው። እንግዲህ በዛሬው ዝግጅታችን የምንዳስሳቸው ነጥቦች እነዚህ ናቸው። ከትግሉ ታሪክ እነሳና ወደ አስመራ የከተማ ባህል እናልፋለን። ከዚያም የማንነት ቀራጺ የሆኑ ሙዚቃዎች እናያለን። በመጨረሻም ይህ ሁሉ የተመሰረተበትን ጥንታዊ የማህበረሰብ ሕግ እንመለከታለን። እሺ፣ እንግዲያው በመጀመሪያው ክፍላችን ዘመናዊቷን ኤርትራ የፈጠሩትን ታሪካዊ ኃይሎች ላይ እናተኩራለን። እዚህ እንደምታዩት ሁሉም ነገር የሚጀምረው በ1890 ነው። ጣሊያን ኤርትራን የቅኝ ግዛቷ ስታደርግ ማለት ነው። ያው ይሄ የጋራ የቅኝ ግዛት ልምድ የተለያየ ማንነት አላቸውን ማህበረሰቦች በአንድ አስተዳደር ስር በማምጣት ለአዲስ ማንነት መሰረት አለ። ከዚያም የእንግሊዝ ወታደራዊ አስተዳደር መጣ፣ ከኢትዮጵያ ጋር ነበረው ፌዴሬሽን እና በመጨረሻም የእርስ ውስጥ 10 ዓመታት ትግል ፍሬ አፍርቶ በ1993 ነጻነት ተገኘ። ታዲያ ከዚህ ሁሉ ልምድ ምን ተፈጠረ? ኤርትራዊነት የሚባል ጽንሰ ሐሳብ ተወለደ። ይሄ ዝም ብሎ የተፈጠረ ነገር አይደለም። ሆን ተብሎ ታሪካዊ ልዩነቶችን በማለፍ አንድ ወጥ የሆነ ማንነት ለመገንባት የተፈጠረ ነው። ከዘር፣ ከቋንቋ እና ከሃይማኖት በላይ የሚያንዣብብ በጋራ ልምድ ላይ ብቻ የተመሰረተ የማንነት መገለጫ። ይህ ምስል በደንብ ነው የሚገልጸው። ያ የ30 ዓመት ጦርነት አንድን ህዝብ የቀረጸው ትሆን ነበር ማለት ይቻላል። ያ በጋራ የተከፈለው መስዋዕትነት እና ትግል ከዚህ በፊት የነበሩ የክልልም ሆኑ የሃይማኖት ልዩነቶችን አቀልጦ በማውጣት አንድ ወጥ የሆነ ብሔራዊ ንቃተ ህሊናን ፈጥሯል። እሺ፣ ከሀገር አቀፍ እይታ ወጥተን ደግሞ እስቲ ትኩረታችንን እናጠብብና ወደ ከተማዋ ነፍስ ወደ ሆነችው አስመራ እናምራ። አስማሪኖስ ስንል ምን ማለታችን ነው? ብዙ ሰው የከተማው ስም ሊመስለው ይችላል፣ ግን ነገሩ ከዚያ የጠለቀ ነው። አስማሪኖ ማለት ከአስመራ የመጣ ሰው ማለት ነው። ግን ይሄን እንዲሁ የመኖሪያ ቦታን ብቻ የሚገልጽ አይደለም። ልዩ የሆነ የከተሜነት ባህሪን እና ማንነትን የሚገልጽ የባህል ጽንሰ ሐሳብ ነው። የአስማሪኖ መገለጫ በጣም ነው የሚገርመው። እስቲ በአይነ ህልናችሁ አስቡት። ቅጥ ያጣ ዘመናዊ፣ በከተማዋ ጎዳናዎች ላይ በልበሙሉነት የሚራመድ፣ ማንነቱ ከከተማዋ የቅኝ ግዛት ታሪክ ጋር በጥብቅ የተቆራኘ ሰው። ይሄ ማለት የጣሊያን ቅኝ ግዛት ያስቀረውን ዘመናዊነት ከራሱ ባህል ጋር አዋህዶ የያዘ ልዩ ማንነት ነው። ይሄ የአስማሪኖ መንፈስ ደግሞ ዝም ብሎ የተፈጠረ አይደለም። ከትውልድ ወደ ትውልድ ሲተላለፍ የኖረ አመጨኛ እና ፈጠራ የተሞላበት መንፈስ ነው። የ50ዎቹ 60ዎቹና 70ዎቹ ትውልዶች ተማሪዎች፣ አብዮተኞች፣ ዲጄዎች፣ ለውጥ ፈላጊዎች ነበሩ። የከተማዋን ምት የቀየሩ፣ ለነጻነት ትግሉን በራሳቸው መንገድ አስተዋጽኦ ያደረጉ ነበሩ። እሺ፣ ማንነትን ከቀረጹ ነገሮች ውስጥ ደግሞ ሙዚቃን እንዴት እንዘላለን? በጭራሽ! ሙዚቃ ለበዓል ብቻ ሳይሆን ለተቃውሞም እንዴት እንደዋለ እስቲ እንመልከት። የባህል ጥይቶች! ዋው! በጣም ኃይለኛ አገላለጽ ነው አይደል? በትግሉ ወቅት ሙዚቃ ከማዝናኛነት አልፎ ኃይለኛ መሳሪያ ነበር። እንዴት? ምክንያቱም ቅኝ ገዢዎች ሊረዷቸው የማይችሉ ስውር መልእክቶችን ያስተላልፍ ነበር። ሕዝብን ያነሳሳ ነበር። የተቃውሞ መንፈስን ያቀጣጥል ነበር። እያንዳንዱ ዜማ የባህል ጥይት ነበር። እስቲ የተወሰኑ ምሳሌዎችን እንመልከት። ለምሳሌ የተወለደ ረዳ ሸጋይ ሀቦኒ ወይም ችቦዬን ስጡኝ የሚለው ዘፈን ጠጥታ ነጻነት ስጡን ማለት በማይቻልበት ጊዜ በምሳሌያዊ ቋንቋ የነጻነት ጥሪን ያስተላልፋል። ከነጻነት በኋላ ደግሞ የአሮን አብርሃ አስመራ ሹከር የድል እና የደስታ መገለጫ ሆነ።
የአብርሃም አፈወርቂ ሰማይ የሚለው ዘፈኑ ለወጣቱ ትውልድ ተስፋን ሰነቀ። የአላሚን አብዱለጢፍ ዘፈን ደግሞ እንደ አባሻውል ያሉ ሰፈሮች ምን ያህል ጠንካራ ማኅበራዊ ትስስር እንደነበራቸው ያስታውሰናል። እሺ፣ አሁን ደግሞ ከዘመናዊው ታሪክ ትንሽ ወደ ኋላ እንሂድና የሁሉ ማንነት የተገነባበትን የማህበረሰቡን ጥንታዊ መሰረት እንመልከት። ይህ በጣም ትልቅ ጥያቄ ነው አደለ? በጦርነትና በዘመናዊ ታሪክ የተቀረጸ ማንነት እንዴት ነው ጥንታዊ ትስስሩን ጠብቆ የሚቆየው? የሚገርመው መልሱ የሚገኘው በሀገሪቱ የባህላዊ ሕግ ስርዓቶች ውስጥ ነው። ይህ እኮ በጣም የሚገርም ነገር ነው። አስቦት፣ ጣሊያኖች ከመምጣታቸው በመቶዎች የሚቆጠሩ ዓመታት በፊት የኤርትራ ማህበረሰቦች የራሳቸው የዳበረ እና በጽሑፍ የሰፈረ የሕግ ስርዓት ነበራቸው። ይህ የሚያሳየው እነዚህ ባህላዊ ስርዓቶች ምን ያህል ጥልቅ ታሪካዊ ስር አላቸውና የተራቁ እንደነበሩ ነው። እሺ፣ የዚህ ባህላዊ ሕግ ፍልስፍና ከምናውቀው ዘመናዊ ሕግ በጣም ይለያያል። ዋናው ትኩረቱ ቅጣት ላይ ሳይሆን እርቅ ላይ ነው። መሰረቱ ቤተሰብ ነው። ዋናው ዓላማ ወንጀለኛን መቅጣት አይደለም፣ በፍጹም። ይልቁንስ የተጎዳውን ማህበራዊ ስምምነት መጠገን ነው። ይህም በሽምግልና እና በምክክር ነው የሚሆነው። በመጨረሻም ሁለቱም ተበዳይም ሆነ በዳይ ወደ ማህበረሰቡ ተመልሰው በሰላም እንዲኖሩ ይደረጋል። እንግዲህ እስካሁን ያየናቸውን ነጥቦች በሙሉ እስቲ አንድ ላይ እናምጣቸውና የኤርትራን ማንነት ሙሉ ምስል እንመልከት። ይሄ ጥቅስ ደግሞ ሁሉንም ነገር አንድ ላይ ነው የሚያጠቃልለው። እነዚህ ባህላዊ ሕጎች ዝም ብለው የድሮ ታሪክ ቅርስ አይደለም፣ ዛሬም ድረስ የማንነቱ ማዕከል ናቸው፣ ሕያው ናቸው። እናጠቃልለው ካለን እንግዲህ የኤርትራን ማንነት ስንመለከት በርካታ ውብ ንብረብሮችን እናያለን። በአንድ በኩል በቅኝ ግዛት ልምድ የተወለደ ዘመናዊ ሕዝብ አለ። በሌላ በኩል ደግሞ አስማሪኖ በመባል የሚታወቅ ልዩ የከተማ ባህል፣ የትግልና የድል ታሪክን የሚተርክ ሙዚቅ እና ከሁሉም በታች ደግሞ በእርቅ እና በማህበረሰብ ላይ የተመሰረተ የማይናወጥ ጥንታዊ መሰረት አለው። እናም በመጨረሻ በዚህ ጥያቄ ላይ እያሰብን እንለያይ። ያው ማንነት የቆመ ነገር አይደለም፣ ሁሌም በሂደት ላይ ነው። እናም ከዚህ ሁሉ ከቅኝ ግዛት፣ ከአብዮት፣ ከባህል፣ ከተቀረጸ ማንነት ጋር ኤርትራ የምትጽፈው ቀጣይ ምዕራፍ ምን ይሆን?